ከቀለበቱ እንዴት ልውጣ የኔ ቤት ስራ ሆኖ፣ ነገር ግን አይ በጦርነቱ አልተሸነፍንም የሚለኝ አንድ ሰው ካለ ያስረዳኝ። ሰላም 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 ቤተሰብ፣ እንኳን ለጥቁር ህዝቦች የነጻነትና የክብር ምልክት ለሆነው የአድዋ በዓል በሰላም አደረሳችሁ አደረሰን። የዛሬው ቪዲዮ ብዙ እንቅስቃሴዎችን ይፈልጋል። ብዙ ላይክ፣ ብዙ ሼር፣ ብዙ ሰብስክራይብ። እንደሚታወቀው ቤታችን አዲስ ስለሆነ ውርጩ አይጣል ነው። ብዙ ቤተሰብ ያስፈልገናል። ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮውን ላይክ እያደረጋችሁ ጀምሮ አበረታቱ። የካቲት ወር ለእኛ ለኢትዮጵያውያን የነጻነት ወር ይባላል። ለመላው የጥቁር ህዝብ የነጻነትና የኩራት ምሳሌ የሆነው አድዋ የካቲት 23 የሚዘከርበት በዓላችን ስለሆነ ይህ የካቲት ወር ለእኛ ለኢትዮጵያውያን የነጻነት ወር ተብሎ ይጠራል። እስኪ ጣሊያን ቢገዛን ምንድን ነበር የምናጣው የሚለውን አሰብኩ። አይ ቅኝ ባንገዛ ልናገኛቸው የምንችላቸውን 4 ዋና ዋና ጥቅሞችን ከአሁናዊ ሁኔታዎች ጋር አየሁኝ። ለመሆኑ ቅኝ ባለመገዛታችን ያገኘናቸው ጥቅሞች ምንድን ናቸው? እስኪ 4 ዋና ዋና ነጥቦችን ልንገራችሁ። የመጀመሪያው የፖለቲካና የውሳኔ ሰጭ ነጻነት፣ ያ ማለት ራስን በራስ የማስተዳደር ነጻነት አላቸው ማለት ነው። የእውነት በአሁኑ ሰዓት ሀገራችን ኢትዮጵያ ከሀያላን ሀገራት ተጽዕኖ ነጻ ነች? መልሱ። ሁለተኛው የባህልና የማንነት ጥበቃ፣ ያ ማለት ያልተበረዘ ያልተከለሰ ኦሪጂናል ባህላችንና ማንነታችን ጠብቆ እንድንኖር ያስችለናል ማለት ነው። የእውነት በአሁኑ ሰዓት ባህላችንን ማንነታችንን ጠብቀን ያለ ነው? ወጣቱስ ከቀልቡ ነው? ሽማግሌውስ ከቀልቡ ነው? ምሽት ላይ ጠርሙስ አንቆ መቀመጥ፣ ጫትና ገራባ ተንተርሶ መዋል፣ ከመስራት ይልቅ መለመን ባህላችን ነው? መልሱ። ሌላው ቅኝ ባለመገዛታችን የምናገኘው 3ኛው ጥቅም የሀብትና የኢኮኖሚ ቁጥጥር፣ ያ ማለት ሀብታችን እንዳይመዘበር ያለን ተፈጥሯዊ ሀብታችን ወርቅ ሊሆን ይችላል፣ ማዕድን ሊሆን ይችላል፣ የተለያዩ ማዕድናቶች ሊኖሩን ይችላሉ። ስለዚህ እነዚህ ሀብቶቻችን ሳይመዘበሩ በነፃነት ህዝቡ ተጠቃሚ የሚሆንበትን ነፃነት ያጎናጽፈናል ማለት ነው። ታዲያ የሀገር ሀብት አልተመዘበረም። ሌላው 4ኛውና የመጨረሻው ዋና ጥቅም ማህበራዊ መረጋጋትን ያጎናጽፋል። ያ ማለት በሃይማኖት፣ በብሔር፣ በዘር፣ በድንበር እንዲሁም ለከፋፍለ ግዛ ተጋላጭ እንዳይሆን ያደርገናል። ታዲያ እኛ ኢትዮጵያውያን ለራስ ማዳላት ብቻም ሳይሆን በአንጻራዊነት የዋህነት አለብን። ከነጮች የተሻለ የዋህነት አለብን። ዘረኝነትን አማራው ወንድሜ፣ ኦሮሞ ወንድሜ፣ ትግሬ ወንድሜ፣ ጉራጌው ወንድሜ፣ ሲዳሞ ጌዲዮ ወንድሜ አላመጣውም። በመጀመሪያው ውጊያ የተሸነፈው ሰላቶ ዘሩን ዘራው። እኛ ምቹ መሬቶች ሆነን ተገኘን። ለተወሰነ ጊዜ ተንከባከበን፣ አሳደገ። ከዛስ ራስን በራስ የማስተዳደር ስልጣኑን አስረከበንና አሁን ያለ ባህሪያችን ዘረኝነትን እያስተዳደርን ነው። አንድ ሀቅ ልንገራችሁ፣ እኛ ኢትዮጵያውያን ውጊያውን አሸንፈናል፣ ጦርነቱን ግን ተሸንፈናል። በውጊያ ያልቻሉትን ኩሩ አማኝ አንድ ህዝብ አሁን በሃይማኖት፣ በዘር፣ በኢኮኖሚ አላደቀቁትም፣ ክፋት አላወረሱንም። አሁን ዘረኝነትን የሚሰብክ የሀበሻ ችግር አለብን። አሁን የሃይማኖትን ልዩነት ለጸብ የሚያውል የሀበሻ ችግር አለብን። ድሮ በሰፈሬ
የሰው ዘር የሚባል ስም ነበረ። ከእንስሳነት ከአውሬነት ለመለየታችን የሚወጣ ስም ነው። አሁን ሰው ከሚባለው ማማ ላይ ወርደን በሆነ ቋት ውስጥ አልተወሸቅንም። ስለዚህ ውጊያውን ብናሸንፍም የኛ ያልሆነውን ባህሪ ተሸክመናል። በጠላት ቀለበት ውስጥ ገብተናል። ከቀለበቱ እንዴት ልውጣ የኔ የቤት ስራ ሆኖ፣ ነገር ግን አይ በጦርነቱ አልተሸነፍንም የሚለኝ አንድ ሰው ካለ ያስረዳኝ። ምክንያቱም ቅኝ ባለመገዛታችን የምናገኛቸው ጥቅሞች በሙሉ አሁን በደረስንበት በዘመናዊ የኢኮኖሚ ጦርነት ምክንያት ወደኋላ በመቅረታችን እነዚህ ሁሉ ተቀልብሰዋል። ስለዚህ ውጊያውን አሸንፈናል፣ ጦርነቱን ግን ተሸንፈናል። ወዳጅ፣ እኔ የሚገባኝ ይሄ እውነት ነው። ለምንድን ነው ግን በጦርነቱ የተሸነፍነው? ለዚህ የኔ የግል መልሴ አያቶቻችን አሸናፊነትን ብቻ ሳይሆን ተሸናፊነትንም ስላወረሱን ነው። እውነት ነው፣ በፈጣሪ ገዛ በአንድነት ተባብረው ጠላትን ተዋግተው አሸናፊነትን አውርሰውናል። ነገር ግን ተባብረው ሰርተው ድህነትንና ኋላ ቀርነትን አላሸነፉም። ለምን? ለውጊያ የተባበረ ክንድ ለስራ አልተባበረም። ያማ ቢሆን ኑሮ ጣሊያን ያለውን አቅም ጋር ለመድረስ እኛ ምን ማድረግ አለብን የሚለውን የቤት ስራ ከመስራት ይልቅ በድሉ ፌሽታ ጊዜው አለቀና ያሸነፉትን ጦርነት ባለመጠበቃቸው አሳልፈው ለባርነት ሰጥተውናል። እናሳ። ስለዚህ እኛስ የዚህ ትውልድ ወጣቶች ምን እናድርግ? እኔ ስራ 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 ነው መሻገሪያችን ባይ ነኝ። ምን እንስራ፣ እንዴት እንስራ ለሚለው በሀገር በቀል እውቀትና ፍልስፍና ላይ ከብዙ አንድነት ጋር አባቶቻችን በአንድነት ተዋግተው ማሸነፍን አሳይተውናል። እኛም የዚህ ዘመን ወጣቶች በአንድነት ሰርተን በዚህ ዘመን የገጠመንን የኢኮኖሚ ጦርነት ማሸነፍ ከኛ የሚጠበቅ የቤት ስራችን ነው። እኔ በግሌ የስራ አብዮት ነው የሚያምረኝ፣ መሻገሪያውም እሱ ነው ብዬ አምናለሁ። መልካም ባል ይሁንላችሁ። በምክንያት እንኖር። እወዳችኋለሁ። ሰላም ሁኑ።